መርጋ ሄርሞን መርጋ ጆሲያ ቴድሮስ ቅዱስ ጌታ ቆንጂት አበበ ሊያ ዘካርያስ ማራናታ ያሬድ ለመላካዬ ቴድሮስ አያቱ ተቀበላለች። ማርያማዊት ስላሴ ናትናኤል እመቤት ኖላ ስዩም ረድኤት አስናቀ ረቂቅ ደገፋ ሶኒያ ጅብሪል ይዲዲያ መንግስቱ እሺ ከዚህ በኋላ ጊዜያቸውን በመውሰድ አስተማሪ የሆኑ እየተፈራረቁ በወር አንድ ሳምንት እየወሰዱ የሚያስተምሩ ቮለንቲር አስተማሪዎችን እስቲ በእናንተ ስማቸውን አልጠራም፣ ብዙ ናቸው። በአንድ ላይ እግዚአብሔርን አመስግኑልን ስለነሱ። ሌላው የህፃናት ትምህርት ሲነገር መጀመሪያውን ማስታወስ ግድ ይለናልና በ2000 ዓመተ ምህረት በዚሁ ደብር አሁን እዚህ ጋር ቆማ ትናገር ስም ትጠራ የነበረችው ወይዘሮ ኑኑ በለጠ ከፍተኛ ጥረት ካደረጉት ውስጥ አንዷ ነች። ከዛም አልፎ ደግሞ በወቅቱ ከነበሩት ዶክተር አሁን ገናና ባለቤቱ ዶክተር ማህሌት በጋራ በመሆን የመጀመሪያ ጊዜ ወደ 90 የሚደርሱ ህፃናትን በመሰብሰብ የድሮ ቤተክርስቲያን ትምህርት መስጠትን የጀመሩት እነሱ ከሌሎች እንደዚሁ ተባባሪዎች ጋር በጋራ ሆነው ነውና አሁን በመካከላችን ዶክተር አሁን ገናና ዶክተር ማህሌት አሉ። እነሱንም እግዚአብሔር ይስጥልን ብላችሁ አመስግኑልን። ሌሎችም እንደዚሁ ስማቸው ያልተጠራ አሁንም ከዚህ በፊትም እኛም ማናቃቸው ያልደረስንባቸውን ሁሉ እግዚአብሔር አምላክ በያሉበት በቸርነቱ በምሕረቱ ይጎብኝልን። ወደፊትም ደግሞ በዚሁ ተባብረን ጥረን በጋራ እንድንሰራ እግዚአብሔር የቀናውን ልቦና ይስጠን ለሁላችንም። እግዚአብሔር ይስጥልን። እሺ እንግዲህ አንድ ሰው ቀርቶናል ሽልማት። ዛሬ ትናንት 30 ዓመታችንን ስናከብር እሱ አባታችን 2-3 ህፃናትን ዲያቆናት ወይም አናጉንስጢስ አድርገውልናል እና ዲያቆን ዮሐንስና ዲያቆን ብንያም ዲያቆናት ስናደርጋቸው አንድ የነገሯቸው ነገር ነበረና ሎስ አንጀለስ ዲያቆን ዳንኤል
ዲያቆን ዮናስ ይባላሉ። እና እነዚህ ልጆች ዲያቆናት ስናደርግ ለእነዚያ ነበር አደራ የሰጠነው እና አደራችሁ እናንተም እነሱን ተመልከቱ፣ እናንተም እነዚህ ልጆች ተከታተሉልን በየጊዜው ብለን እንደ አደራ ምሳሌ እንዲያደርጓቸው ፈልገን ነበር። ዛሬ ደግሞ ለነዚህ ለዮናታን እና ለዳዊት ለበቃሉ መሪያቸው ዲያቆን ምህረት ነው የሚሆነው። እድሜው 12 ዓመቱ ነው። ዲያቆን ከሆነ ስንት ዓመት ሆነው? 1 ዓመት ሆኖታል። ትንሽ አባቱ ስላልፈቀደ ነው እንጂ ትምህርት ስጥ ብንለው ኑሮ በፈለገው አይነት ትምህርት ለመስጠት ከእርሱ የማይጠበቅ ልዩ የሆነ ስጦታ ያለው ልዩ የሆነ ጸጋ ያለው በዚህ እድሜው ጋራ ሊመጣጠን የማይችል ትምህርት መስጠት የሚችል ልጅ ነው። ሌላ ጊዜ አስፈቅደን በእውነት እንዲያስተምር እናደርገዋለን እና ብዙ ሀብት ነው ያለው። በዚህ እድሜው ብዙ ችሎታ ነው ያለው። እግዚአብሔር ያሳድግልን። እኛ አሁን ለሱ ደግሞ ሽልማት ቤተክርስቲያኑ አዘጋጅታለች። አደራ ማለት ነው እነዚህ ልጆች እንዲያሳድግ እንግዲህ ኳስ ጨዋታ ታውቃላችሁ። እንግዲህ ብዙዎቻችን ኳስ ጨዋታ ታውቃላችሁ እና ኳስ ጨዋታ በኳስ ጨዋታ ውስጥ 11 ሰው መሰለኝ የሚጫወተው ባንድ 11 ነው። ባንድ በኩል 11 ባንድ በኩል 11 እና ቲም ወርክ ነው። እንግዲህ ከዚያ ጋር የሚስቁ ሰዎች ኳስ ጨዋታ ያውቃሉ። እና እነዚያ 11 ሰዎች እያንዳንዳቸው ሙያ አላቸው። አንዱ አጥቂ ይባላል፣ አንዱ አቀባይ ይባላል፣ አንዱ ተከላካይ ይባላል፣ አንዱ ደግሞ መሀል ተጫዋች ይባላል፣ አንዱ ጎል ጠባቂ ይባላል። ይሄን ታውቃላችሁ። እችም እንደኛ ለኢትዮጵያውያን ኳስ ጨዋታ ባናቸንፍም ኳስ ጨዋታ እንወዳለን። ሩጫ ነው የኛ። ስለዚህ አሁን ከዚህ ውስጥ አንዳንዱ አቀባይ ነው፣ ግን ጎሉ የኔ ነህና አጥቂው ማለት ነው። አጥቂ የኔ ነህ ስለሆነ ብዙዎች አቀብለው ኳሱ ካንተ ገብቶ ዛሬ እንግዲህ ያው ጎሉን ያስገባህ አንተ ስለሆነ ያው ክርስቲያኖ ሮናልዶ ብለዋል። ክርስቲያኖ ሮናልዶ የሚታወቀው በአጥቂ መሰለኝ፣ ግን ሁልጊዜ የሚታወቅ ሲሆናል እንጂ እነዚያ ባያቀብሉት መሀል ተጫዋቹ ምኑን ባይሰራ አጥቂው ምንም ሊያደርግ አይችልም። እና አንተም እንድትበረታ ነው አደራ የምንለው። ከዚህ በተረፈ እንግዲህ በዓላችን እየጨረስን ነው። አንድ መጽሔታችን ሙሉ ጠቅላላ ሀሳቡን ይህን መጽሔት እየገዛችሁ አድርጉ። እንደው ማለት የምፈልገው ግን የመጀመሪያው ነገራችን የምናመሰግነው አምላካችን ነው። ከዚህ ያደረሰን የማንም ጉልበት የማንም ብርታት ሳይሆን የእግዚአብሔር ፈቃድ ነውና እዚህ ያደረሰን አምላካችን ይህን ያህል ዘመን በብዙ ውጣ ውረዶች መካከል አሳልፎ ይህን ቀን የሰጠን ይህንን ደስታ ላስረከበን አምላካችን ምስጋና ለሱ ይሁን። ሁለተኛው ቅድም እንዳልኋችሁ በዚህ ቤተክርስቲያን ለብዙ ዘመናት በአገልግሎት በሰበካ ጉባኤ በቦርድ እየተመረጡ ይህን ሕዝብ እየሰበሰቡ ለዚህ ያደረሱ ቅድም እንዳልኳችሁ መቀባበል ከአንዱ ተቀብሎ ወደ አንዱ በሰላም በማረካከብ ከአንዱ ተቀብሎ በሰላም በማረካከብ የተጣለባቸውን አደራ በመወጣት እንግዲህ አሁን ወደ 5ኛ ቦርድ ነው። እንግዲህ ከአቶ ባታ ጀምሮ በአቶ ባታ የሚመራ ቦርድ ነበር። የመጀመሪያው በብዙ ፈተና ውስጥ ያለፈ በብዙ መከራ ውስጥ ያለፈ ለዚህ ምስክርነት እንዲያውም ቁመው ብዙ ቢመሰክሩልን ደስ ቢለን ምስክርም ስለሆኑ እሳቸው ጋር የነበረውን ቦርድና እሳቸውን አሁንም በእናንተ ስም ታላቅ ምስጋና አቀርባለሁ። እንኳን አደረሳችሁ በላቸው። ሁለተኛ በቦርድ ከአቶ ባታ ተረፎ ይመራልን የነበር አቶ ጠጋው ነው። ከአቶ ጠጋው ጋር ሆነው እና አቶ አጥላው ሌሎችም እነ ማሾ ብዙ ውጣ ውረዶችን ደክመው
ከነሱ ተረክበው የተረከቡትን አብዝተው አምልተው ብዙ ስራ የሰሩልን ስለሆነ ከነሱ ጋርና ወንድማችንም አቶ ጠጋው ስላለ እሱንም እንኳን አደረሰ በሉት። ከዚያ በመቀጠል ከአቶ ጠጋው ተረክበው አቶ ግርማ እና በአቶ ግርማ ጋር ይመራ የነበረው ወር ብዙ የሰራ መንገዶቹን፣ አቅጣጫዎቹን ወደፊት ሊሰሩ የሚገባዎቹን ፕላን አውጥቶ እየተንቀሳቀሰ የነበረ አሁንም ጠንካራ ቦርድ ያንን የተረከበውን አደራ አምልቶ አስፍቶ አሳድጎ የሰጠና ከዚህ ያደረሰ ቦርድ ስለሆነ አቶ ግርማንም እና ከነሱ ጋር የነበሩትን እንኳን አደረሳቸው ናቸው። እና አቶ ግርማ ደግሞ በሚገባ ተረፈው እነ ማትያስ ዛሬ አሁን እዚህ ያለንበትን ቤተክርስቲያን እስከ መግዛት የደረሱ በጣም ታታሪዎች ሰራተኞች፣ እነሱን ልዩ የሚያደርጋቸው ከኛ በነፃ የሚያገለግሉ ሰዎች ናቸው። ሚስት አለች፣ ልጅ አለ፣ ቤተሰብ አለ። በዚህ ሁሉ ደግሞ የእኛም ደግሞ ምላሳችን አስቸጋሪ ነው። ቅድም ልጆች ከዱር ያለች ዘንዶ ነው ያሉ ምንድን ነው ሲባል ምላስ አሉ። በጣም ይገርም ነው እና ምላሳችን በጣም አስቸጋሪ ነው እና ወንድማችን አቶ ማትያስ እና ከእሱ ጋር የነበሩበትን ቦርድም እነርሱንም እንኳን አደረሳችሁ በሏቸው፣ እንኳን ደስ አላችሁ። እዚያ ቀጥሎ ያለው አሁን ቅድስት የምትመራው ነው። እሱ ገና አሁን አይመሰገንም። ግን ዛሬ ይህንን በዓል በጣም ወጥተው ወርደው ስላከበሩልን አሁን እያገለገሉ ስላሉ እነርሱንም ቢሆን እንኳን አደረሳችሁ በሏቸው። ሌላው በዚህ ጉዞ ውስጥ ለረጅም ጊዜ በሰላም በፍቅር ያገለገሉ የሰንበት ትምህርት ቤት መዘምራን በጣም ቁልፍ የሆኑ ደጎች የሆኑ አስተዋዮች የሆኑ የተረጋጉ በአሁኑ ዘመን ወጣቱ ለቤተ ክርስቲያን መለያየት ምክንያት ለችግር ምክንያት በሆነበት ዘመን ላይ የአባቶችን ፈለግ ተከትለው የአባቶችን ድምፅ ሰምተው የሚጓዙ ከነሮዛ ጀምሮ የነበሩት እነ በርናባስ እስካሁን ድረስ ያሉት አሁን ትናንት የሄደችው ሚሚ እንደ እናት ሆነው የሚሰበስቡ እነዚህ ሁሉ ዘማሪዎቻችን መልካም የሆኑ ስለሆኑ በእውነት እነሱንም እንኳን ደስ አላችሁ፣ እንኳን አደረሳችሁ ብሏል። የሚገርመው እግዚአብሔርን ያከበሩ መዘምራን ስሉ አብዛኛዎቹ አሁን ትዳር ይዘው ልጆች ሁሉ ወልደዋል። ብዙዎቹ እና ሀገሬ እነ ሰላም ምንም አሁን ብዙዎቹን ብቆጥራቸው እግዚአብሔር ባልኳቸው ልጅ ሁሉ ሰጥቷቸው እየተባረኩ ያሉ ዘማሪያን ናቸው። ሌሎችም በዚያው መስመር እየተጓዙ ናቸው። እግዚአብሔር ዘማሪያንን በእውነት ለወደፊት ጥሩ አገልግሎት እየሰጡ ስለሆኑ እነሱን እግዚአብሔር ይባርከልን። በተለይ ደግሞ ዛሬ ደግሞ ማታ ተሰብስበው ወራት ሊያበሉ አባታችን እያለና ሰብሰብ ብላችሁ እንድትባረኩ ሁላችሁ ዋናው እሱ ነው። በሶስተኛ ደረጃ አሁን እነዚህ ልጆች አይተናል፣ ለጊዜው አጨብጭበናል። ግን ቀጣዩ ነገርም ከባድ ነው። እስካሁን ለነበረው ማመስገን የምንፈልገው ወላጆች ነው። ወላጆች በጣም አሁን ዛሬ ላየናቸው ልጆች ትልቅ ምክንያቶች ናቸው። በጣም ትልቅ። እኔ ትናንት እንደምሳሌ አድርጌ አንድ ጠቅሻለሁ። ግን ከዚያም በላይ ወላጆች ከሀገር ቤት የመጣችሁ ባልና ሚስቱ አንድ ሃይማኖት፣ አንድ ባህል፣ አንድ ታሪክ፣ አንድ ቋንቋ እየተናገር ልጆችን ማስተማር ያቃተን ሰዎች በጣም ብዙዎች ነን እና ከዚህ ውስጥ ደው አሁን ትናንት እንደምሳሌ አድርጌ የጠየቁት ብቻዋን እንኳን ኃላፊነትን የምትወስድ እናት አሁን ከመካከላችን አሉ። ለምሳሌ የሚሆኑ ምሳሌ አድርጓቸው ለማለት ነው ትናንት የጠቆምኳቸው። ባልና ሚስት ሆናችሁ ቋንቋ ማናገር ካቃታችሁ ሚስት ባሏ ነጭ ሆኖ ቋንቋ የማይሰማ ምንም ነገር የማይናገረው ጋር ሆና ልጆቿን ሃይማኖቷን ካስጨበጠች፣ ልጆቿን ታሪክ ካስተማረች፣ ፊደል ካስተማረች ከዚያ ምን እናንሳለን? ያሉ ቤት